በአንድ ወቅት በነፃነት ሰማይን የምትቀዝፍ አንዲት ወፍ ነበረች። ሰማዩን እየሰነጠቀች ትበራለች፣ ለመመገብ ነፍሳትን ታድናለች። በበጋ ወቅት ደግሞ በሐይቆች ውስጥ እየጠለቀች አሳዎቹን ትይዝ ነበር። እንደ ማንኛውም ወፍ ሁሉ እሷም ደስተኛ ነበረች። ነገር ግን አንድ ልማድ ነበራት። በሕይወቷ ውስጥ ጥሩም ይሁን መጥፎ ማንኛውም ክስተት በሚያጋጥማት ጊዜ ሁሉ ከመሬት ላይ አንድ ድንጋይ ታነሳ ነበር። በየቀኑም ድንጋዮቿን በደስታና በሐዘን ለይታ ትመድብ ነበር። ደስ የሚሉ ትዝታዎቿን ስታስታውስ ትስቃለች፣ አሳዛኙን ስታስታውስ ደግሞ ታለቅሳለች። ይህች ወፍ እነዚህን ድንጋዮች እንደ ትዝታ ሁልጊዜ ትይዛቸዋለች። ወደ ሰማይ ስትበር፣ በምድር ላይ ስትራመድ፣ አልፎ ተርፎም ወደ ጥልቅ ሐይቅ ስትጠልቅ ትዝታዎቿን ወይም ድንጋዮቹን ፈጽሞ አትረሳቸውም። ዓመታት አለፉ። ይህች ነፃ ወፍ ብዙ ድንጋዮችን አከማቸች። አሁንም ግን ትናንትን እያሰበች ድንጋዮቹን መደርደር አላቆመችም። ከጊዜ በኋላ ግን ለመብረር ከበዳት፣ ክብደቱም እየጨመረ ሄደ። በመጨረሻም አንድ ቀን ክንፎቿን መዘርጋት አቃታት። ያቺ ከዓመታት በፊት በነፃነት የምትበር ወፍ አሁን ግን መራመድ እንኳን አልቻለችም። መብረርም ሆነ ወደ ሐይቆቹ መጥለቅ ህልም ሆነባት። በራሷ ጥረት መንቀሳቀስ ተሳናት። የሚያስፈልጋትን ርጥበት የምታገኘው ከሚዘንብ ዝናብ ብቻ ሆነ። ሆኖም ይህች ወፍ ውድ የሆኑ ትዝታዎቿን ለመጠበቅ የሚያጋጥማትን መከራ ሁሉ በጽናት ትጋፈጣለች። ከጥቂት ጊዜ በኋላ ግን ያች ወፍ በራብና በውሃ ጥም ሕይወቷ አለፈ። ከሷ በኋላ በዚች ምድር ላይ የቀረው ነገር ቢኖር ዋጋ የሌላቸውና የሚያሳዝኑ ጥቂት የድንጋይ ክምችቶች ብቻ ነበሩ። አያችሁ፣ በእኛ ሕይወት ውስጥም እንዲሁ ነው። መጥፎ ትዝታዎቻችንን በየቀኑ ማስታወስ የለብንም፣ ምክንያቱም ወደ ኋላ ይጎትቱናልና ፍጹም እንዳንንቀሳቀስም ያደርጉናል። እነዚያን የትናንት ድንጋዮች ወይም ትዝታዎችን ብቻ አጥብቀን ከያዝ ወደፊት መብረርም ሆነ የተሟላ ሕይወትን መኖር አንችልም። በተመሳሳይ መልኩ ያለፉ ስኬቶችንም በሐሳብ ብቻ ስለደጋገምናቸው ተመልሰው አይመጡም። ለመሆኑ የእናንተ የትዝታ ከረጢት በምን ተሞልቷል? ዛሬም ድረስ አጥብቃችሁ ያዛችሁትና ወደፊት እንዳትጓዙ የከለከላችሁ ድንጋይ የትኛው ነው? እስኪ ቆም ብላችሁ አስቡት። የትኛውን ትዝታ ብጥሉት ቀለል ብላችሁ ትበራላችሁ? ስለዚህ ሁሌም ወደፊት ተራመዱ። አፍቃሪ፣ ሐሳቢና ደፋር ሕይወትን ኑሩ። ስለተመለከታችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ እንደዚህ አይነት ቆንጆ ቪዲዮ በየጊዜው እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ።